ጥያቄ 41 ያዕቆብ ከይስሐቅ በረከትን ለማግኘት ራሱን እንደማን አስመሰለ? መልስ ለኤሳው። ጥያቄ 42 ዮሴፍ የፈርዖንን ህልም ሲተረጉም ስንት ዓመት ረሃብ እንደሚመጣ ተናገረ? መልስ ለ7 ዓመት። ጥያቄ 43 እግዚአብሔር ለሙሴ ትእዛዛት የሰጠው በየት ተራራ ነው? መልስ በሲና ተራራ። ጥያቄ 44 ኢያሱ ከሞተ በኋላ እስራኤልን የሚመራ ማን እንደሚሆን ህዝቡ ጠየቀ? መልስ ይሁዳ። ጥያቄ 45 ሩት የማን ምራት ነበረች? መልስ ኑኃሚን። ጥያቄ 46 ሳሙኤል በልጅነቱ በማደግ ላይ ሳለ የሚያገለግለው ካህን ማን ነው? መልስ ለኤሊ። ጥያቄ 47 ዳዊት ከጎልያድ በኋላ የገደለውን ሰው ሰይፍ ለማግኘት ወደ ማን ሄደ? መልስ ለአኪሜሌክ። ጥያቄ 48 ነቢዩ ኤልሳዕ ከሞተ በኋላ በአጥንቱ የተነካ ሰው ምን ሆነ? መልስ ለተነሳ። ጥያቄ 49 ነቢዩ ዮናስ በመጀመሪያ ወደ ነነዌ ከመሄድ ይልቅ ወዴት ለመሄድ ሞከረ? መልስ ተርሴስ። ጥያቄ 50 ኢየሱስ 12 ዓመት ሲሆነው በየት ተገኘ? መልስ በቤተ መቅደስ። ጥያቄ 51 ኢየሱስ አልዓዛርን ከሞት ከማስነሳቱ በፊት በመቃብር ስንት ቀን ቆይቶ ነበር? መልስ 4 ቀን። ጥያቄ 52 በጴንጤቆስጤ ቀን የመንፈስ ቅዱስ መምጣት ምልክት ምን ነበረ? መልስ እንደ እሳት ልሳኖች። ጥያቄ 53 ጳውሎስ ወደ ደማስቆ በሄደበት ጊዜ ምን ሆነበት? መልስ ለታወረ። ጥያቄ 54 በራእይ መጽሐፍ ለሰባቱ አብያተ ክርስቲያናት የተላኩት መልእክት የተቀበለው ሐዋርያ ማን ነው? መልስ ለዮሐንስ። ጥያቄ 55 ኢየሱስ እኔ በጎ እረኛ ነኝ ያለው በየት ወንጌል ነው? መልስ በዮሐንስ ወንጌል።